ሰላም ኑ ቡና እንጠጣ። እንዴት ናችሁ? የዘርፌ ሾው ተከታታዮች ሰብስክራይብ አድርጉኝ። ላይቭ መግባት ስለምፈልግ ቡና እንጠጣ። ሰብስክራይብ አድርጉኝ በእናታችሁ። ላይቭ እንድገባ ላይቭ መግባት ስለምፈልግ ሰብስክራይብ እያደረጋችሁ ገባ ገባ በሉ። የቡና ሰዓታችን ደርሷል። ቡና ጠጡ። ቡናችን ፈልቷል። አምጣ ቡናዬ። ይሄው የቡና ቁርሳችን ደርሷል። ሰብስክራይብ አድርጉኝ በእናታችሁ። አንዳንድ ቦታ ስታገኙኝ ብቻሽን ቡናውን ጠጣሽው የምትሉኝ ጎረቤት አሉ። ከጎረቤት ጋር ነው የምጠጣው። አበረታቱኝ። ሰብስክራይብ አድርጉልኝ ላይቭ እንድገባ። ቡና ልጠራ ነው ጎረቤቴ። መድኃኒት አቤት ነይ ደርሷል። ቡና ጠጪ። ነይ ቡና ጠጪ። ጎረቤት የለሽም ስለሚሉኝ ጎረቤት አለኝ። አያስገባም። ይኸው መግባት ስለማትፈልግ ነው። እሺ ነይ ግቢ። አትገቢም አንቺ። ይኸው ካሜራ አይፈልጉም ጎረቤቶቼ። ለዛ ነው ሰማሽ አይደል? ሳትፈልጊ ሲቀር ማለት ነው። ሳትፈቅዳት ማለት ነው። አሁን ፋብሪክ እግዚአብሔር ይመስገን። ዋው ደስ ይል። ያውማ ደርሷል። በቃ አትገቢም አንቺ። ካሜራ ውስጥ አትገቢም። እግዚአብሔር እሺ። ኧረ ብታስገቢኝ ችግር የለም። ምን ችግር አለ ብትገቢ? አንቺ ኖርማል ነው። የሀረር ልጅ አይደለሽ? አዎ ነኝ። እና እንዴት ነሽ? ደህና ነሽ? አለ በስመ አብ። ቂጣሽ እንዴት አባቱ ነው የሚያምረው። እግዚአብሔር እንደዚህ አይነት ነገር መቼም ትወጫለሽ። በጣም ደስ ይላል። ሞቅ ደመቅ ሸብረቅረቅረቅ ነው። ቆረስ ቂጣ ጀበናሽ ራሱ እንዴት አባት ነው የምታምረው ማለት ነው። ወዝ አላት። የኔ ወዝ የለውም። እስቲ እግዚአብሔር ይመስገን። ወዝ የለውም። ነጭ ነው። በእንትኑ ጠዩ ባተላው ያጣ ባተላው ስጠዩ ሁሌ ወዝ እየሆነ ይላል። አይ ሌላ ቦታ ሲያገኙ እንትን ብቻሽን ቡናውን ጠጡ ታረብሽልኛል። ሰብስክራይብ አድርጉኝ። 1000 ልግባና እቃውን ላይቭ ገባለሁ። 50 ከገባው ላይቭ ገባለሁ።
በአንዴ ፋል ጋሽ ደወሉልሽ? አዎ እኮ ይመጣሉ። ምን አሸዋ ማለማቶች ማለማቱ ነገር ተይውስ የዶሮ አይን የመሰለ ቡና ለማፍላት አይሽ ቂጣው ይቆረስ እንጂ ኧረ ተይው እንዴ ማንም ይቆርሰው? እሺ እኔ ልቁረሰው? ወደዛ እናቆርሳለን። አዎ ሉሌ ለዛሬ ማን ይቆርስልናል? ከሌለ ደግሞ አንቺ ነሽ። የኔ ዘርፍ እዚህ ጋር እኮ እንዴት አባትሽ እንደምታውቂ ትንሽ ነበርኩ እኮ በጣም 17 ዓመቴ ማለት ነው። ሌላ ፎቶ ወጣኝ ትንሽ የወንድዬን ራሱ ቀንስ ተብሎ እኮ ነው በአስቸኳይ ተብሎ ቆንጆዬ ነሽ በጣም ስቶፍሪ ግን አያምርብሽ። እስከዛ እኮ ነው የሚያምረው። ምንም ስከሳ ነው በጣም እኮ አሁን ፍሬ ያለው በጣም አፍንጫ የሚወጣው በጣም ጨምረሻል። እግዚአብሔር ይመስገን። በቀደም ከልጅቷ ጋር ቆመሽ ራሱ ልነግርሽ ብዬ ከማን ልጅ ጋር አንቺ ጓደኛሽ እየመጣ ከዛ የዛን ቀን ዞር ብዬ ሳይ በጣም ተነፋፋሽብኝ። ኧረ እቺ ልጅ ግን አይባልም። ልክ ነሽ እኮ መቀነስ አለ ውፍረት አለ። እንዴት ልጅ እየጨመረሽ ነው ብትላል። ዋው ቆንጆ ቡና ሲጀመር አንቺ ቡና አይታሙ እሺ ቢሆን ልቅቅ ያለ ቡና ወንድዬ ራሱ አንገቱ ምን እንደሚያክል በጣም ልጅ ነው እሱ ራሱ ሲል ላይክ ሰብስክራይብ ሼር አድርጉልኝ፣ አበረታቱኝ ጓደኞቼ። የምታበረታቱኝን በሙሉ አመሰግናለሁ። ጎልደን ቲዩብ በጣም በጣም አመሰግንሻለሁ። በጣም የሚጣፍጠው አንቺ በቡና ሲጀመር ደስ ይላል። ጠጣሽ እንደ ቡና አፈላሽ መጣ ቦታችን እግዚአብሔር እንደውም እሱን ጥሎ አለ ቡና እንዴ ጉንብ ይመስል ቡና ነው ያለው። በቃ ጠጪ በቃኛ እሱ ይጠጣል። በጣም ጥሩ ሰው ነው። እግዚአብሔርን በጣም መልካም ሰው። ዛሬ እንደውም አልጠጣም። አቤት እንዲህማ ሲያየው ደስ ይላል። ማርያም ደግሞ ዛሬ ሳይፈለግ ደግሞ ሲቀጣጠል አይገርምም? እንዲህ እኮ ነው እሳት ነገር ምን ሳይፈልግ እኮ ይላል? ነው። ስንት ይመስልሽ? ሶስቴ ነው ምናምን የመጣሁት። አንቺ ደግሞ የዛሬው ባሰብኩ ጭልም ማለት ስትፈልግ እጄን እኮ ከተትኩበት። ሲጀምር አይሆንም ክሰሉ በቃ እጄን ከተትኩ እናቴ ነው። ቆይ አይሆንም ክሰሉ ብዬ ለማየት እንዲሰራው የለው ወይ እቺ ልጅ ተቀጣጥሏል ብላ እኔ እኮ ሌላ ስራ እየሰራ አይሆንም ክሰሉ። ሲጀምር ሼር አድርጉኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። አመሰግናለሁ ጓደኞቼ።